ሰላም እንዴት ናችሁ? ውድ የሂድሪን አካዳሚ ቤተሰቦች፣ ዛሬ ደግሞ በጀነራል ሳይኮሎጂ ይዘን መተናል። ዛሬ የምናየው ሳይኮሎጂ ቻፕተር 1 ነው። ቻፕተር 1 ኢሴንስ ኦፍ ሳይኮሎጂ ይላል። ኢሴንስ ኦፍ ሳይኮሎጂ የሳይኮሎጂ መሰረት ነው። ስለዚህ በዚህኛው ቻፕተር ስለ ሳይኮሎጂ መሰረታዊ የሆኑ ነገሮችን እናያለን። እነዚህም በ5 ቶፒኮች ተከፍለው ተቀምጠዋል። የመጀመሪያው ቶፒክ ዲፊኒሽን ኦፍ ሳይኮሎጂ። ሳይኮሎጂ ማለት ምን ማለት ነው? The term psychology was derived from two Greek words, psyche and logos. Psyche means mind, soul, spirit, and logos means study or discourse. ሳይኮሎጂ የሚለው ቃል የመጣው ከሁለት ግሪክ ቃላቶች ነው። ሳይክ እና ሎጎስ ከሚሉ ከሁለት ከግሪክ ቃላቶች ነው የመጣው። ሳይክ ማለት አእምሮ፣ አስተሳሰብ፣ መንፈስ እንደማለት ነው። ሎጎስ የሚለው ደግሞ ማጥናት፣ ማወቅ ማለት ነው። ስለዚህ የሳይኮሎጂን ሊትራል ሚኒንጉን በምናይበት ጊዜ ሳይኮሎጂ ሚንስ ዘ study of mind or soul or spirit ማለት ነው። ሳይንቲፊክ ዲፊኒሽኑ ምን ይመስላል የሳይኮሎጂ የሚለውን በምናይበት ጊዜ ሳይንቲፊክ ዲፊኒሽን ኦፍ ሳይኮሎጂ is the scientific and systematic study of human behavior and underlying mental process። ሳይኮሎጂ የሰዎችን ስነ ምግባር ወይም ባህሪ እና የሰዎችን የአስተሳሰብ ሂደቶችን ሳይንሳዊ በሆነ መንገድ እንድናጠና የሚረዳን ፊልድ ነው። ሳይኮሎጂ can be represented by the Greek letter psi። ሳይ የምንለው ፊደል እንዲህ ያለች ፊደል ነች። በግሪክ ሌተር ነች። ሳይ ተብላ ነው የምትነበበው። ይቺ ሌተር ሳይኮሎጂን ሪፕሬዘንት የምታደርግ ሌተር ነች። in the above definition there are three aspects: science, behavior and mental process። አሁን ባየነው ዲፊኒሽን ላይ በዋናነት ዲፊኒሽኑ ያተኮረው 3 ቃላቶች ላይ ነው። ሳይንስ፣ ቢሄቪየር እና ሜንታል ፕሮሴስ። ሳይንስ ምንድን ነው? ሳይንስ is a body of systematized knowledge። ሳይንስ ማለት የተደራጀ ወይም በደንብ የጠነከረ የእውቀት አካል ነው። ሁለተኛው ደግሞ ቢሄቪየር ነው። ቢሄቪየር what is behavior? Behavior is everything we do that can be directly observed። ቢሄቪየር የምንለው እኛ የምናደርገው የትኛውም ነገር፣ ሌላ ሰው ሊያይ የሚችለው የትኛውም ነገር፣ ለምሳሌ ማልቀስ፣ መሳቅ፣ ማኩረፍ፣ የፌስ ሪያክሽን የመሳሰሉ ነገሮች የነዛ ነገሮች ጥርቅም ነው ቢሄቪየር የምንለው። ሌላው ደግሞ ሜንታል ፕሮሴስ ነው። what is mental process? Mental process is thoughts, feelings, motives that each of us experience privately but which can't be observed directly። ሜንታል ፕሮሴስ ወይም አእምሮአዊ ሂደት የምንለው ወይም የአስተሳሰብ ሂደት የምንለው እኛ በዕለት ተዕለት ተግባራችን የምናደርገው ሌሎች ግን ሊያዩ የማይችሉት፣ ለምሳሌ ንዴት፣ በውስጣችን የሚሰማው ስሜት፣ ሀሳብ፣ ያን የመሳሰሉትን ሌሎች ሰዎች እኛ ገልጠን እስካላወራን ድረስ አይተው ማወቅ አይችሉም ማለት ነው። እነዚህ ባህሪያቶች ሜንታል ፕሮሴስ ይባላሉ። እነዚህ ባህሪያት ሜንታል ፕሮሴስ ይባላሉ።
ሁለተኛው የቻፕተር 1 ቶፒክ 1.2 ጎልስ ኦፍ ሳይኮሎጂ ነው። የሳይኮሎጂ ግቦች ጎልስ ኦፍ ሳይኮሎጂ ምን ምንድን ናቸው የሚለውን እስቲ። አስ ሳይንስ ሳይኮሎጂ ሃዝ 4 ጎልስ ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን ኤንድ ኮንትሮል። ሳይኮሎጂ እንደ አንድ ሳይንስ የራሱ የሆኑ 4 ግቦች አሉት። ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮል ናቸው። አንድ በአንድ እንያቸው እስቲ። ዲስክሪፕሽን ምንድን ነው? ዲስክሪፕሽን ኢንቮልቭስ ኦብዘርቪንግ ኤ ቢሄቪየር ኤንድ ኖቲሲንግ ኤቭሪቲንግ አባውት ኢት። ዲስክሪፕሽን የምንለው አንድን ባህሪ የአንድን ሰው ባህሪ እያንዳንዱን ነገር መመልከትና ያንን የተመለከትነውን ነገር መግለጽ ማለት ነው። ዲስክሪፕሽን የምንለው እንግዲህ ይሄንን ነው። አንድን ቢሄቪየር ማየት፣ ያየነውን ነገር ደግሞ መግለጽ ማለት ነው። ሁለተኛው የሳይኮሎጂ ጎል ኤክስፕላኔሽን ነው። ኤክስፕላኔሽን ኢዝ about trying to find the reason for the observed behavior. ኤክስፕላኔሽን የምንለው ደግሞ ለአንድ ላየነው ቢሄቪየር ወይም ባህሪ ምክንያቱ ምንድን ነው የሚለውን የምናጠናበት ነው ኤክስፕላኔሽን። ይህ ለምን ሆነ የሚለውን ጥያቄ እንድንጠይቅ ያደርገናል ኤክስፕላኔሽን። ሶስተኛው ደግሞ ፕሪዲክሽን ነው። እንግዲህ ከላይ 2 ሀሳቦችን አይተናል፣ ዲስክሪፕሽን እና ኤክስፕላኔሽን። የአንድ ሰው ባህሪ እንዴት እንደሆነ ካጠናን በኋላ ያ ነገር ለምን እንደሆነም ካጠናን በኋላ በሶስተኛ ደረጃ ከነዛ ነገሮች በመነሳት ሳይንሳዊ የሆነ ግምት እናስቀምጣለን። ይህ ፕሪዲክሽን ይባላል። ፕሪዲክሽን ኢዝ አባውት ዲተርማይኒንግ ዋት ዊል ሃፕን ኢን ዘ ፊውቸር። ፕሪዲክሽን የምንለው ከነዛ ከዲስክሪፕሽን እና ከኤክስፕላኔሽናችን በመነሳት ለወደፊት ምን ሊሆን እንደሚችል ግምታችንን ማስቀመጥ ነው፣ መተንባይ ማለት ነው። ይሄ ነው ሶስተኛው የሳይኮሎጂ ጎል። አራተኛው ደግሞ ኮንትሮል ነው። ኮንትሮል ደግሞ ያን የታየውን ባህሪ ያን ያየነውን ባህሪ እንዴት ነው ልንለውጠው የምንችለው? ለምሳሌ አንድ ዛይሬብል ቢሄቪየር ሊሆን ይችላል፣ ጥሩ ያልሆነ ባህሪ ሊሆን ይችላል። ያንን እንዴት ነው የምንለውጠው የሚለውን የሚጠይቅ ነው ማለት ነው። ይህ አራተኛው ግብ። ኮንትሮል ኢዝ ሞዲፋይ ኦር ቼንጅ ዘ ቢሄቪየር ፍሮም አንዲዛይሬብል ዋን ቱ ዲዛይሬብል ዋን። ያን ሰው ባህሪ ጥሩ ካልሆነ ባህሪ ወይም ከማይፈለገው ወደሚፈለገው ባህሪ፣ መጥፎ ጸባይ ያለውን ሰው ጥሩ ጸባይ እንዲያሳይ እንዴት አድርገን ነው ማድረግ የምንችለው የሚለውን እንድናጠና ያደርጋል። ለምሳሌ እነዚህን አራቱንም ግቦች በምሳሌ ለማሳየት፣ ለምሳሌ አንድ ተማሪ በሱስ ከተጠመደ የመጀመሪያው የሚሆነው ዲስክራይብ ማድረግ ነው። በሱስ መጠመዱን እና በምን አይነት ሱስ ተይዞ እንደሆን ማየት እና እያንዳንዱን ነገር መግለጽ ይኖርብናል። በመቀጠል ይህ ተማሪ ለምን በዚህ ሱስ ውስጥ ገባ የሚለውን እናጠናለን ማለት ነው። ለምሳሌ ተማሪው ከድብርት የተነሳ ሊሆን ይችላል፣ ከብቸኝነት የተነሳ ሊሆን ይችላል። ይህን ምክንያት ካወቅን በኋላ ደግሞ ለወደፊት ምን ሊሆን እንደሚችል እንገምታለን። በአራተኛ ደረጃ ላይ ያለው ደግሞ ኮንትሮል ያንን ሱስ ትቶ በሱስ ከመጠመድ ወጥቶ ወደ ጥናት ወደ ስራው እንዴት እንደሚመለስ ደግሞ እናጠናለን ማለት ነው። እንዴት መቀየር እንዳለብን እናውቃለን። በመጀመሪያው
ያንን ባህሪውን እናውቃለን። በሁለተኛው ለምን እንደሆነ እንገልጻለን። በሶስተኛው ደግሞ ለወደፊት ምን ሊሆን ይችላል የሚለውን ግምታችንን እናስቀምጣለን። በአራተኛው ደረጃ ደግሞ እንዴት መቀየር እንደምንችል እናስባለን ማለት ነው። እንዴት መቀየር እንችላለን የሚለውን እናስባለን። እነዚህ ናቸው የሳይኮሎጂ ግቦች። ሶስተኛው የቻፕተሩ ሳብቶፒክ ደግሞ ሂስቶሪካል ዲቨሎፕመንት ኦፍ ሳይኮሎጂ፣ የሳይኮሎጂ እድገት እና አመጣጡን የምናይ ይሆናል። በዚህኛው ቶፒክ ሳይኮሎጂ ኢዝ ሪላቲቭሊ ኒው ፊልድ ኢን ዘ ሪልም ኦፍ ሳይንስ። ሳይንስ ውስጥ ካሉ ፊልዶች ሳይኮሎጂ ገና የሚባል አይነት ፊልድ ነው። በቅርብ ጊዜ የጀመረው ፊልድ ነው ማለት ነው። የዛሬ 140 ዓመት አካባቢ ነው የጀመረው። ይህ ደግሞ በጣም ቅርብ ጊዜ ማለት ነው። It was in 1879 William Wundt opened the first laboratory in Leipzig, Germany. This event heralded the beginning of psychology as a scientific discipline. በ1879 ላይ ዊሊያም ውንት የመጀመሪያ የሆነውን የሳይኮሎጂ ላብራቶሪን በጀርመን ሀገር በሌፕዚግ ከፍቷል። ይህም የሳይኮሎጂ እንደ ፊልድ ወይም እንደ አንድ ዲሲፕሊን መሰጣት ወይም እንደ ፊልድ መታየት የጀመረበት ቦታ ተደርጎ ይወሰዳል። ለዚህም ብዙዎች ዊሊያም ውንትን ፋዘር ኦፍ ሳይኮሎጂ ይሉታል። የሳይኮሎጂ አባት እንደሆነ ያስባሉ። ምክንያቱም እሱ ነው ለመጀመሪያ ጊዜ ሳይኮሎጂካል ላብራቶሪን መስርቶ ለሳይኮሎጂ እንደ ዲሲፕሊን እንዲሰጥ ማነሻ የሆነው። ስኩልስ ኦፍ ሳይኮሎጂ የሳይኮሎጂ አስተሳሰቦች ወይም አስተምሮዎች ልንለው እንችላለን። ይሄም በሁለት መልኩ ከፍለን እናያለን። ኤርሊ ስኩል እና ሞደርን ስኩል ብለን በሁለት ከፍለን እናያቸዋለን። ኤርሊ ስኩል ደግሞ 5 አይነት ቲዎሪዎችን ወይም 5 አይነት አስተሳሰቦችን ይይዛል። እነሱም ስትራክቸራሊዝም፣ ፋንክሽናሊዝም፣ ቢሄቪራሊዝም፣ ጌስታልት ሳይኮሎጂ፣ ሳይኮ አናላይሲስ ናቸው። እነዚህን አንድ በአንድ ለማየት አሁን ስትራክቸራሊዝም was founded by William Wundt and Edward Titchener። ስትራክቸራሊዝም መስራቾች ወይም አስጀማሪዎች ዊሊያም ውንት እና የሱ ተከታይ የሆነው ኤድዋርድ ቲትችነር ነው። ሁለታቸውም ናቸው ይሄን ንድፈ ሐሳብ ለመጀመሪያ ጊዜ ያዘጋጁት ወይም መስራቾቹ እነሱ ናቸው። የስትራክቸራሊዝም ዋና ሐሳቡ ምንድን ነው የሚለውን በምናይበት ጊዜ ሳይኮሎጂ should concern itself with the units and elements which make up the mind። እነዚህ ስትራክቸራሊስቶች የሚሉት ምንድን ነው? ሳይኮሎጂ ማጥናት ያለበት ማተኮር ያለበት አይምሮአችን እንዲሰራ ባደረጉ አካላቶች ዩኒቶች ወይም ኤሌሜንቶች ላይ ነው ትኩረት ማድረግ ያለበት። የአይምሮ አካል ክፍሎች ላይ ወይም የአይምሮ ክፍሎች ላይ ነው ትኩረት ማድረግ ያለበት፣ ስትራክቸር ላይ ነው ትኩረት መስጠት ያለበት የሚል እሳቤ ነው ይዘው የመጡት። ሁለተኛው ደግሞ ፋንክሽናሊዝም ነው። የፋንክሽናሊዝም ፋውንደር ወይም መስራች ዊሊያም ጄምስ ነው። እሱ ደግሞ ይዞ የመጣው ሐሳብ ማጆር ቴኔት ኦፍ ፋንክሽናሊዝም ሳይኮሎጂ ሹድ ፎከስ ኦን ሃው ዘ ማይንድ አሎውስ ዘ ፒፕል ቱ ፋንክሽን ኢን ዘ ሪል ወርልድ። ፋንክሽናሊዝም ደግሞ ወይም ዊሊያም ጄምስ ይዞ የመጣው ሐሳብ ሳይኮሎጂ ማተኮር ያለበት ጭንቅላታችን ወይም አይምሮአችን አንድ ሰው ሪል ወርልድ ላይ እንዴት እንዲንቀሳቀስ እንዴት እንዲሰራ አክት እንዲያደርግ እንደሚፈቅድ ነው ማጥናት ያለበት።
በፋንክሽን ላይ ነው ትኩረት ማድረግ ያለብን፣ የአእምሮአችን ፋንክሽን ላይ ትኩረት ማድረግ አለብን የሚል አይነት እሳቤ ይዞ ነው የመጣው። it concerned with the purpose function of the mental process። አሁን እንዳልኳችሁ የጭንቅላት አእምሮአችን የሚሰራው ወይም ማለት ጥቅሙን ፋንክሽኑ ላይ ፎከስ ማድረግ አለብን የሚል ሐሳብ ነው ይዘው የመጡት። how people work, play and adapt to their surrounding። ሰው ልጅ እንዴት ነው የሚሰራው፣ የሚጫወተው፣ የሚኖረውን አካባቢ ደግሞ የሚላመደው እንዴት ነው የሚለውን ሳይኮሎጂ በዛ ላይ ማተኮር አለበት የሚል ሐሳብ ነው ፋንክሽናሊዝም የሚይዘው። ሶስተኛው ጌስታልት ሳይኮሎጂ ነው። ጌስታልት ሳይኮሎጂ የጌስታልት ሳይኮሎጂ መስራቾች ወይም ፋውንደሮች ማክስ ዌርዝሜር፣ ኩርት ኮፍካ እና ወልፍጋንግ ኮለር ናቸው። እነሱ ይዘው የመጡት ሐሳብ ደግሞ ኦፖዝ አቶሚስት አፕሮች ኦፍ ዘ ስትራክቸራሊስትስ። እነሱ ደግሞ የስትራክቸራሊስቶችን ሐሳብ ተቃውመው ነው ሐሳብ ያነሱት፣ ወይም ንድፈ ሐሳባቸው የስትራክቸራሊስቶችን ሐሳብ የሚቃወም ሐሳብ ነው ይዘው የመጡት። people perceive the world in the whole is greater than the sum of the parts። ዋናው ሐሳባቸው ይሄ ነው። አንድ ሙሉ ነገር ከክፍሎች ድምር ይበልጣል። ስለዚህ አእምሮን ከፋፍለን የአእምሮን ክፍሎችን ከማጥናት ይልቅ የአእምሮን ኤሌሜንቶችን ከማየት ይልቅ እንደ ሆል ማየት ነው ያለብን የሚል እሳቤ ይዘው ነው የመጡት። አራተኛው ደግሞ ቢሄቪራሊዝም ነው። ቢሄቪራሊዝም መስራቾች ጆን ቢ ዋትሰን፣ ኤድዋርድ ቶርንዳይክ እና ቢኤፍ ስኪነር ናቸው። እነሱ ይዘው የመጡት ሐሳብ ደግሞ ሳይንቲፊክ ሳይኮሎጂ ሹድ ስቴዲ ኦንሊ ኦብዘርቫብል ቢሄቪየር። ሳይኮሎጂ ማጥናት ያለበት የሚታየውን ባህሪ ብቻ ነው የሚል ሐሳብ ነው እነሱ ይዘው የመጡት። ሳይኮሎጂ ሹድ ኦል ቱጌዘር አባንደን ዘ ስቴዲ ኦፍ ሜንታል ፕሮሴስ። ስለዚህ ሰዎች የሚያሳዩትን ባህሪ፣ የሰዎችን አስተሳሰብ ያን ነው ሳይኮሎጂ ማጥናት አለበት፣ የሰዎችን ባህሪ ነው ማጥናት ያለበት የሚል ጽንሰ ሐሳብ ይዘው ነው የመጡት። ሳይኮሎጂ ሹድ ፎከስ ኦን ዘ ሮል ኦፍ ኤክስፒሪየንስ ኢን ሼፒንግ ቢሄቪየር። ከዚህም በተጨማሪ ሳይኮሎጂ ማተኮር ያለበት ማጥናት ያለበት የዕለት ዕለት ተግባራችን ኤክስፒሪየንሳችን ዕለት ዕለት በህይወታችን በኑሯችን የምናካብተው ልምድ በስነ ምግባራችን ላይ በባህሪያችን ላይ ምን አይነት ተጽዕኖ አለው የሚለውን ማጥናት አለበት የሚል ሐሳብ ይዘው ነው የተነሱት ቢሄቪራሊስቶች። አምስተኛው ደግሞ ሳይኮ አናላይሲስ ነው። ሳይኮ አናላይሲስን ያመጣው ወይም ፋውንደሩ ሲግማንድ ፍሮይድ ነው። የሳይኮ አናላይሲስ ፋውንደር ሲግማንድ ፍሮይድ ነው። እሱ ይዞ የመጣው ሐሳብ ደግሞ our early childhood experience determines our personality as adult። ዛሬ አድገን ትልቅ በምንሆንበት ጊዜ የምናደርገው ነገር በልጅነታችን ኤክስፒሪየንስ ያደረግነው ነገር ውጤት ነው ይለናል። ልጅነታችን እስከ 5 ዓመት ያለን ጊዜ ላይ የኖርነው ያሳለፍነው ኤክስፒሪየንስ ሙሉ ህይወታችንን ይወስናል የሚል ሐሳብ ነው ይዞ የተነሳው። ለምሳሌ በልጅነቱ በቂ ልብስ ሳይገዛለት ያደገው ልጅ አድጎ ራሱን ሲያውቅ ወጣት ሲሆን
ትኩረት የሚያደርገው ብዙ ልብሶችን መግዛት ላይ ነው እና ጫማ የማይገዛለት ልጅ አድጎ ትልቅ ሲሆን ጫማ መግዛት ላይ ነው። እንደዛ አይነት በልጅነት እየተደረገብንን ነገር ያን ለማካከስ ጥረት እናደርጋለን ወጣት ስንሆን ትልቅ ስንሆን። ስለዚህ ያ ልጅነታችን የቀረውን እድሜያችንን ይወስናል የሚል ሐሳብ ይዞ ነው የመጣው። ኢርሊ ስኩሎች አምስቱም ምን ይመስላሉ? ሞደርን ስኩልስ ኦፍ ሳይኮሎጂ በ6 ይከፈላል። ሳይኮዳይናሚክ ፐርስፔክቲቭ የምንለው ኤክስፓንድድ ባይ ፖስት ፍሩዲያንስ የሐሳብ የተስፋፋው በዲረ ፍሩዲያን ወይም የሴግማንድ ፍሮይድ ተከታይ በሆኑት ካርል ጃንግ፣ አድሌር እና አና ፍሮይድ ነው። ዚስ ፐርስፔክቲቭ ፎከስ ላርጅሊ ኦን ይህ ፐርስፔክቲቭ ወይም ይህ ሐሳብ በዋናነት የሚያተኩረው the unconscious mind and its influence over the conscious behavior ሳናስተውል የምናደርጋቸው ነገሮች ወይም ከቁጥጥር ውጭ በሆንባቸው ጊዜያት የምናደርጋቸው ነገሮች ከራሳችን ቁጥጥር ውጭ በሆንባቸው ጊዜያት የምናደርጋቸው ነገሮች ወይም እነዛ ሳናስተውል የምንሰራቸው የምናሳያቸው ባህሪያት በሪል ቢሄቪየራችን ላይ ያለውን ተጽዕኖ ወይም ኮንሺየስ ቢሄቪየራችን ላይ ያለውን ተጽዕኖ ያጠናል። ሁለተኛው the role of our early childhood experience on our current behavior ሁለተኛው ደግሞ የህፃንነታችን ልምምድ ወይም በህፃንነታችን ያሳለፍነው ህይወት በአሁኑ ህይወታችን ላይ ወይም በአሁኑ ባህሪያችን ላይ ያለውን ተጽዕኖ ያጠናል። ሶስተኛው the role of interpersonal conflict determining the human behavior በሰዎች መካከል የሚኖረው ግጭት የሰዎችን ባህሪ እንዴት ይገልጻል፣ የመግለጽ ሚናው ምን ያክል ነው የሚለውን ነው የሚያጠናው። ለምሳሌ ሁለት ሰዎች ቢጣሉ አንደኛው ለአንደኛው ያለውን ቦታ ወይም በውስጡ ያለውን ትክክለኛ አስተሳሰብ ይገልጻል በመናገራቸው ነገሮች ብለው ያምናሉ። እነዚህ ናቸው የሳይኮ ዳይናሚክ ፐርስፔክቲቭ ሐሳቦች ወይም ትኩረቶች። ሁለተኛው ደግሞ ቢሄቪየራል ፐርስፔክቲቭ ነው። ቢሄቪየራል ፐርስፔክቲቭ ፎከስስ ኦን ዘ ኢንፍሉዌንስ ኦፍ ኢንቫይሮንመንት። ቢሄቪየራል ፐርስፔክቲቭ የምንለው ደግሞ የሚያተኩረው በአካባቢያዊ ተጽዕኖዎቻችን ላይ ነው። argue that the learning and experience makes the kind of a person you become እነሱ የሚሉት ምንድነው? አንተ የተለማመድከው ልምምድ የተማርከው ነገር በልጅነት እያየህ እየተማርክ ያደከው ነገር ዛሬ ያለኸውን አንተን እንድትመስል አድርጎሃል የሚል ሐሳብ ይዘው ነው የተነሱት። ያ በዛ ላይ ነው ትኩረት የሚያደርጉት። ሶስተኛው ሁማኒስቲክ ፐርስፔክቲቭ ነው። የሁማኒስቲክ ፐርስፔክቲቭ ፋውንደሮች ካርል ሮጀርስ እና አብርሃም ማስሎው ናቸው። እነሱም ይዘው የተነሱት ዋና ሐሳቦች ማጆር ቴኔትስ ኦፍ ሁማኒስቲክ ፐርስፔክቲቭ ወይም የሁማኒስቲክ ፐርስፔክቲቭ ዋና ሐሳቦች የመጀመሪያው people naturally strive to grow and develop if they are given opportunity ሰዎች በተፈጥሯቸው ለማደግ ወይም ለመበልጸግ ሁሉ ጊዜ ጥረት ያደርጋሉ። እኛ ኦፖርቹኒቲዎችን ካመቻችን ወይም ሁኔታዎች ከተመቻቹላቸው ሰዎች ሁሉ ጊዜ ለማደግ ለመበልጸግ ጥረት ያደርጋሉ ይላል። Human beings are unique and have freedom to choose their own destiny. የሰው ልጆች ልዩና የፈለጉትን የመምረጥ የማድረግ መብት ያላቸው ናቸው ይላል። Hence, the aim of psychology should be help them maximize their potential for psychological growth. ስለዚህ ሳይኮሎጂ እነዚህ ሰዎች ፖቴንሻላቸውን ወይም የውስጥ ችሎታቸውን አውጥተው እንዲያሳዩ መርዳት መቻል አለበት ይላሉ። ሐሳባቸው ይህን ይመስላል። አራተኛው ፊዚዮሎጂካል ፐርስፔክቲቭ ነው። the physiological perspective ይህ ፐርስፔክቲቭ በሌላው ስሙ ባዮሎጂካል ፐርስፔክቲቭ ተብሎ ይጠራል።
ይህ ፐርስፔክቲቭ ወይም the physiological or biological perspective argue that our behavior, even what we think and feel, is assumed to be linked to our physiological makeup. Even what kind of think and feel is assumed to be linked to our physiological makeup. ይሄኛው ንድፈ ሐሳብ ባዮሎጂካል ወይም ባህሪያችን የቱንም የምናስበውም የሚሰማንም ስሜት ጭምር የባዮሎጂካል ወይም የተፈጥሮ የሰውነታችን የባዮሎጂካል የሆነ አቀማመጥ ወይም ሜካፑ ይወስናል ይላሉ። Hence, understanding of the brain and the nervous system is central in physiological functioning. ጭንቅላትን እና ኔርቮስ ሲስተምን መረዳት ለዚህ ለፊዚዮሎጂካል ፋንክሽኒንግ ወይም ለዚህ ፐርስፔክቲቭ ፋንክሽኒንግ ወይም ለፊዚዮሎጂካል ፋንክሽኒንግ ማዕከላዊ ሐሳብ ነው፣ ማዕከላዊ ነገር ነው ይላሉ። አምስተኛው ኮግኒቲቭ ፐርስፔክቲቭ ነው። ማጆር ቴኔትስ ኦፍ ኮግኒቲቭ ፐርስፔክቲቭ። የኮግኒቲቭ ፐርስፔክቲቭ ዋና ሐሳቦቹ ምንድናቸው? ማጆር ቴኔትስ our ways of thinking about the world influence our behavior. ስለ ዓለም ያለን አስተሳሰብ በባህሪያችን ላይ ተጽዕኖ አለው ብለው ያስባሉ። ሁለተኛው people's thought and explanation affect their action, feeling and choices. የሰዎች አስተሳሰብና አገላለጻቸው በሰዎች ድርጊት ላይ፣ ስሜት ላይ ወይ ምርጫቸው ላይ ተጽዕኖ አለው የሚል ነው። ሁለተኛው የኮግኒቲቭ ፐርስፔክቲቭ ሐሳብ the events occurring within a person must be studied if behavior is to be fully understood. የአንድን ሰው ቢሄቪየር በተገቢው ተረተናል ወይ የሚለውን ለማወቅ ወይም ለመረዳት የአንድን ሰው ቢሄቪየር በሙሉ ለመረዳት የግድ እነዚህን ነገሮች ማወቅ አለብን። ስለ ዓለም ያለውን አስተሳሰብ የሚገልጸውንና የሚያስበውን መንገድ እነዚህን የግድ ማወቅ አለብን። እነዚህን እስካላወቅን ድረስ የአንድ ሰውን ባህሪ በደንብ ልናውቀው አንችልም የሚል ነው ሐሳባቸው ወይም ንድፈ ሐሳባቸው። ስድስተኛውና የመጨረሻው ሶሾ ካልቸራል ፐርስፔክቲቭ ነው። ሶሾ ካልቸራል ፐርስፔክቲቭ ማጆር ቴኔትስ ዋና ሐሳቦቻቸው focus on how social and cultural environment outside the person influence our behavior. ይህ ሶሾ ካልቸራል ፐርስፔክቲቭ ደግሞ የሚያጠነው ማህበራዊና ባህላዊ አካባቢያችን ወይም በአካባቢያችን የሚደረጉ ማህበራዊና ባህላዊ ነገሮች እንዴት ነው በባህሪያችን ላይ ተጽዕኖ ማድረግ የሚችሉት፣ የሚያደርጉትስ ተጽዕኖ ምንድን ነው የሚለውን ነው ዋና ትኩረት የሚያደርገው። We are like a fish that are unaware that they live in water, so obvious is water in their lives. እኛ እንደ አሳ ነን። በአንድ ማህበረሰብ ውስጥ ነው የምንኖረው እና ያ ማህበረሰብ የራሱ የሆነ ባህል አለው። ከዛ ውጭ ልንኖር አንችልም። ስለዚህ እነዛ ነገሮች ደግሞ እኛን ኢንፍሉዌንስ ያደርጉናል ይላሉ እነዚህ የሶሾ ካልቸራል ፐርስፔክቲቭ ፋውንደሮቹ። 1.4 ሳብፊልድስ ኦፍ ሳይኮሎጂ የሳይኮሎጂ ቅርንጫፎች ወይም ብሬንቾች። አንደኛው ባዮሳይኮሎጂ ወይም ኒውሮሳይኮሎጂ የሚባለው ነው። ባዮሳይኮሎጂ ኦር ኒውሮሳይኮሎጂ ስቴዲ ዘ ባዮሎጂካል ፋውንዴሽን ኦፍ ቢሄቪየር። ባዮሳይኮሎጂ ወይም ኒውሮሳይኮሎጂ የምንለው የሚያጠናው ባዮሎጂካል መሰረታችን ወይም ተፈጥሯዊ መሰረታችን በባህሪያችን ላይ ያለውን የተፈጥሮን ወይም የባዮሎጂካል የሆነውን ፋውንዴሽናችንን መሰረታችንን ነው የሚያጠናው። ሁለተኛው ዲቨሎፕሜንታል ሳይኮሎጂ ነው። ዲቨሎፕሜንታል ሳይኮሎጂ studies the physical, cognitive and physiological changes across the life span. ይሄ ደግሞ የሚያጠናው ዲቨሎፕሜንታል ሳይኮሎጂ አካላዊ፣ አእምሮአዊና አስተሳሰባዊ ለውጦችን በህይወት ዘመናችን የምናሳየውን እነዛን ለውጦች ወይም እድገቶች አካላዊና አእምሮአዊ
እድገቶችን የሚያጠና የሳይኮሎጂ ብሬንች ነው። ዲቨሎፕሜንታል ሳይኮሎጂ። ፐርሰናሊቲ ሳይኮሎጂ ስቴዲ ዲፍረንስ ኢን ቢሄቪየር አሞንግ ኢንዲቪጁዋልስ። ፐርሰናሊቲ ሳይኮሎጂ በግለሰቦች መካከል ያለውን የባህሪ ልዩነት የሚያጠና ነው። አራተኛ ኤዱኬሽናል ሳይኮሎጂ። ኤዱኬሽናል ሳይኮሎጂ አፕላይ ሳይኮሎጂካል ፕሪንሲፕልስ ኤንድ ቲዎሪስ ቱ ኢምፕሩቭ educational processes including curriculum, teaching, and administration of academic programs. ኤዱኬሽናል ሳይኮሎጂ የምንለው የሳይኮሎጂን መርሆችና ሐሳቦችን በመጠቀም የትምህርትን ጥራት ከፍ ለማድረግ ወይም ለማሳደግ የሚሰራ የሳይኮሎጂ ብሬንች ነው። ይህም ስርዓተ ትምህርትን የማስተማር ዘዴንና የትምህርት ቤቶች የአስተዳደር ስርዓቶችን ከመቅረጽ ጀምሮ ያለውን ነገር ለማሳደግ የሚሰራ ብሬንች ነው። ሌላው ደግሞ ስኩል ሳይኮሎጂ ነው። ስኩል ሳይኮሎጂ ሴት አፕ ፕሮግራምስ ቱ ኢምፕሩቭ ስቱደንትስ አካዳሚክ ፐርፎርማንስ ኤንድ ስኩል ቢሄቪየር። ይህ ስኩል ሳይኮሎጂ የምንለው ደግሞ የተማሪዎችን አቅም እና ባህሪያቸውን ለማሳደግ የሚሰራ የሳይኮሎጂ ብሬንች ነው። ፕሮቫይድ ካውንስሊንግ ቱ ስቱደንትስ ሁ ሃቪንግ ሶሻል ኦር አካዳሚክ ፕሮብሌምስ። ይህ ስኩል ሳይኮሎጂ በማህበራዊ ወይም በአካዳሚያዊ ችግር ውስጥ ላሉ ተማሪዎች የምክር አገልግሎትን መስጣትንም ጭምር የሚይዝ አንዱ የሳይኮሎጂ ብሬንች ነው። እነዚህ በአብዛኛው የሚሰሩት በኤሌሜንተሪ እና በሃይስኩል ደረጃ ነው። ስድስተኛው ክሊኒካል ሳይኮሎጂ ነው። ክሊኒካል ሳይኮሎጂ ዲልስ ዊዝ ሴቨር ሳይኮሎጂካል ዲስኦርደርስ ኢንክሉዲንግ ካውዝስ ኦፍ ሴቨር አብኖርማል ቢሄቪየር ዲያግኖሲስ ኤንድ ትሪትሜንት ኦፍ ዲስኦርደር። ክሊኒካል ሳይኮሎጂ የምንለው ደግሞ ከፍተኛ የሆነ የሳይኮሎጂካል ዲስኦርደር ያለባቸውን ሰዎች የምናክምበት የምናጠናበት ሳይኮሎጂ ብሬንች ነው። ይህም የሚያጠናው ከፍተኛ ለሆነው አብኖርማሊቲ መንስኤው ምንድነው የሚለውን ያጠናሉ። ሁለተኛው ደግሞ ክትትልና ትሪትሜንት ወይም ሕክምና ያደርጋሉ። ሰባተኛው ካውንስሊንግ ሳይኮሎጂ ነው። ዲልስ ዊዝ ሌስ ሲቨር ፕሮብሌምስ ዛን ዞስ ትሪትድ ባይ ክሊኒካል ሳይኮሎጂስትስ። እነዚህ ደግሞ የሚያጠኑት በክሊኒካል ሳይኮሎጂ ሕክምና ከሚሰጣቸው ወይም ክትትል ከሚደረግላቸው የአእምሮ ህሙማን ባነሳ ደረጃ ያሉትን የአእምሮ ህሙማንን ነው። ኤዱኬሽናል ሶሻል ኤንድ ማቴሪያል ኬሪየር አጀስትመንት ፕሮብሌምስ። የተወሰነ የአእምሮ ችግር ያለባቸውን ሰዎች ለምሳሌ የመማር ችግር፣ የማህበራዊነት ችግር ያለባቸው እና ሌሎችም ችግር ያለባቸውን ሌስ ሲቨር በጣም ከፍተኛ ያልሆኑ የአእምሮ ጤና ችግሮችን የሚያጠና የሳይኮሎጂ ብሬንች ነው። ሌላው ደግሞ የሳይኮሎጂ ብሬንች ሶሻል ሳይኮሎጂ ነው። ሶሻል ሳይኮሎጂ ስቴዲ ዘ ዌይ ኦፍ አፌክት ኤንድ አር ኢንፍሉዌንስድ ባይ ዘ ፒፕል። ሶሻል ሳይኮሎጂ የሚያጠናው ደግሞ ሌሎች ሰዎች በእኛ ባህሪያችን ላይ ያለውን ተጽዕኖ የሚያጠና ብሬንች ነው። ዘጠነኛው ክሮስ ካልቸራል ሳይኮሎጂ። ክሮስ ካልቸራል ሳይኮሎጂ ኤግዛማይንስ ዘ ሮል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቪየር ታውትስ ኤንድ ኢሞሽን። ክሮስ ካልቸራል ሳይኮሎጂ የምንለው በባህሪያችን ላይ በአስተሳሰባችን ላይ እና በስሜታችን ላይ ያለውን የባህል ተጽዕኖን ይመረምራል። ኮምፓሪስስ ዘ ኔቸር ኦፍ ሳይኮሎጂካል ፕሮሴስስ ኢን ዲፍረንት ካልቸር። በተለያየ ባህላዊ አካባቢ ላይ የሚኖሩ ሰዎች ያላቸውን የሳይኮሎጂ ሂደትን ያነጻጽራል። ይህ ክሮስ ካልቸራል ሳይኮሎጂ ማለት ነው። ኢንዱስትሪያል ኦር ኦርጋናይዜሽናል ሳይኮሎጂ። ኢንዱስትሪያል ኦር ኦርጋናይዜሽናል ሳይኮሎጂ ወርክ ቱ ኢንክሪዝ ፕሮዳክቲቪቲ ኢን ኢንዱስትሪስ
governmental organizations and non-governmental organizations። ኢንዱስትሪያል ሳይኮሎጂ የምንለው የኢንዱስትሪዎችን ወይም የመንግስታዊ የሆኑ ድርጅቶችን መንግስታዊ ያልሆኑ ድርጅቶችን ውጤታማነታቸው እንዲያድግ ይሰራል። ይህንንም የሚያደርግበት መንገድ by improving working conditions and methods for hirings ለተቀጣሪዎች ወይም ለሰራተኞች የስራ ሁኔታቸውንና የስራ ዘዴያቸውን በማሳደግ ውጤታማ እንዲሆኑ ያደርጋል። ሁለተኛው providing training on stress management and burnout። ሁለተኛው ደግሞ የጭንቀት የድብርት ስሜቶችን እንዴት መቆጣጠርና ማሸነፍ እንደሚቻል ስልጣናዎችን በመስጠት የአንድን ኢንዱስትሪ ወይም ድርጅት ምርታማነትን ያሳድጋሉ። ሌላው የሳይኮሎጂ ብራንች ፎረንሲክ ሳይኮሎጂ ነው። ፎረንሲክ ሳይኮሎጂ applies psychological principles to improve the legal system። ፎረንሲክ ሳይኮሎጂ የምንለው የሳይኮሎጂ መርሆችን በመጠቀም ወይም በመተግበር ህጋዊ ሲስተምን እንዲያድግ ማድረግ ወይም ማበልጸግ ማሳደግ ነው። ሄልዝ ሳይኮሎጂ ወይም ሄልዝ ሳይኮሎጂ applies psychological principles to prevention and treatment of physical illness and disease። ሄልዝ ሳይኮሎጂ የምንለው ሳይኮሎጂካል ፕሪንሲፕል መጠበቅና ህክምና መስጠትን ያካታል። ሄልዝ ሳይኮሎጂ የሰዎችን ጤና ለመጠበቅና ለማከም የሚሰራ የሳይኮሎጂ ብራንች ነው። እነዚህን ይህን ያክል ስለ ሳብ ፊልዶች ካየን የመጨረሻ የሆነውን ደግሞ ሪሰርች ሜቶድስ ኦፍ ሳይኮሎጂን እናያለን። ሪሰርች ሜቶድስ ኦፍ ሳይኮሎጂ ሪሰርች ፕላይስ አን ኤክስትሪምሊ ኢምፖርታንት ሮል ኢን ሳይኮሎጂ። በሳይኮሎጂ ውስጥ ጥናት ወይም ሪሰርች ትልቅ የሆነ ሚና አለው። ታይፕስ ኦፍ ሪሰርች ሜቶድስ ኢን ሳይኮሎጂ there are 3 major types of research methods። በሳይኮሎጂ ውስጥ 3 ዋና የጥናት አይነቶች ወይም የሪሰርች አይነቶች አሉ። ዲስክሪፕቲቭ፣ ኮሪሌሽናል እና ኤክስፐሪሜንታል ሪሰርች ናቸው። ዲስክሪፕቲቭ ሪሰርች ሜተድ in descriptive research the researcher simply records what he or she has systematically observed። ዲስክሪፕቲቭ ሪሰርች ሜቶድ ላይ ሪሰርቸሩ ወይም ጥናት የሚሰራው ሰው በቀላሉ የሚያየውን ነገር መመዝገብ ነው። it includes naturalistic observation, case study and survey። ይሄም ደግሞ በሶስት አይነት መንገዶች ነው የሚያያቸውን ነገሮች የሚመዘግበው። አንደኛው ናቹራሊስቲክ ኦብዘርቬሽን ይባላል። ሁለተኛው ኬዝ ስቴዲ ነው። ሶስተኛው ሰርቬይ ነው። ናቹራሊስቲክ ኦብዘርቬሽን this observing behavior in their natural environment። ናቹራሊስቲክ ኦብዘርቬሽን የምንለው አንድን ባህሪ በተፈጥሯዊ አካባቢ ወይም በተፈጥሯዊ ቦታ ማየት ነው። ወይም አንድን ነገር እስከ ቦታው ሄዶ ማየት፣ መጎብኘት፣ መመዝገብ ማለት ነው። የዚህ የናቹራሊስቲክ ኦብዘርቬሽን ሊሚቴሽን አለው። ይህም ሊሚቴሽን ምንድነው? people who know they are being watched may behave artificially። ሰዎች እየታዩ እንደሆነ ካወቁ ጊዜያዊ የሆኑ ባህሪያትን ሊያሳዩ ይችላሉ። ይህ ሪኮርድ በሚያደርጉ ሰዎች ላይ ውጤት የማስቀየር አቅም አለው። ሁለተኛው ኬዝ ስቴዲ ነው። this is an in-depth look at a single typically over extended period of time። ኬዝ ስቴዲ የምንለው በአንድ በተወሰነ ነገር ላይ በጥልቀት የሚያጠና ነው። it is used mainly by clinical psychologists። ይህ በአብዛኛው በክሊኒካል ሳይኮሎጂስቶች ጥቅም ላይ የሚውል የሪሰርች አይነት ነው፣ የጥናት አይነት ነው። ኬዝ ስቴዲ ሊሚቴሽኖች ደግሞ generalization is impossible as usually only few cases are involved። ስለዚህ
ሊሚቴሽኖቹ ምንድናቸው? የመጀመሪያው ጀነራላይዜሽን ወይም ያንን አንድን ሰው ካጠናን በኋላ የሁሉም ሰው ወይም የአብዛኛው ሰው እንዲህ ነው ለማለት ያስቸግራል። ያ ጥናታችን የሚሰራው ለዛ ሰውዬ ብቻ ነው። ስለዚህ ይህ ብዙ ወጪ የሚያስወጣ ብዙ ሰዓት በትንሽ ነገር ላይ ብዙ ሰዓት እንድናጠፋ የሚያደርግ ነው። ሶስተኛው የዲስክሪፕቲቭ ሜቶድ አይነት ሰርቬይ ሄልፕስ ቱ ጋዘር ላርጅ አማውንት ኦፍ ዳታ ሪሌቲቭሊ ሾርት ፔሪድ ኦፍ ታይም። ይህ ደግሞ ብዙ መረጃዎችን በጥቂት ጊዜ ለመሰብሰብ እንድንሰበስብ የሚያደርግ የጥናት መንገድ ነው። ኮሽኔሪስ ኤንድ ኢንተርቪውስ አር ሞስት ፍሪኩዌንትሊ ዩዝድ ቱ ሰርቬይ ሪሰርች። እነዚህ ሰርቬይ ሪሰርች የሚሰሩ ሰዎች ጥያቄና ቃለ ምልልስን በአብዛኛው ይጠቀማሉ። ሰርቬይም የራሱ የሆነ ሊሚቴሽን ወይም ውስንነት አለበት። የመጀመሪያው ላክስ ዴፕዝ ኢን ዲቴይልድ ኢንፎርሜሽን፣ በአንድ ነገር ላይ ጥልቅ የሆነ መረጃ ላያገኙ ይችላሉ። ሪስፖንደንትስ ሜይ ዲስቶርት ዜር ሪስፖንስስ፣ እነዛ ተጠያቂዎቹ ወይም ለዛ ለሪሰርቹ የተመረጡ ሰዎች አውቀው መልሳቸውን ሊለውጡ ይችላሉ። ሶስተኛው ሚስ አንደርስታንዲንግ ኦፍ ዘ ኮስሽን፣ ጥያቄውን አለመረዳት በጥናቱ ላይ ሌላ ተጽዕኖ ይፈጥራል። ላክ ኤንድ ኮንትሮል ኦቨር ኤክስትራኒዮስ ቫሪያብልስ፣ ኤክስትራኒዮስ ቫሪያብል ወይም የሌሎች ቁጥጥር ማነስ ሌላው ተጽዕኖ የሚፈጥር ነገር ነው። ያ ሪሰርቸሩ ብቻውን ነው የሚሰራው፣ የሌሎች ቁጥጥር አይኖርም። ይህ ደግሞ ሌላ ተጽዕኖ ነው ማለት ነው። እንግዲህ ይህ ያየነው ሶስቱም ሜቶዶች ወይም ሶስቱም ኬዝ ስቴዲ፣ ሰርቬይ እና ናቹራሊስቲክ ኦብዘርቬሽን የዲስክሪፕቲቭ ስቴዲ ብሬንቾች ናቸው። ሁለተኛው ኮሪሌሽናል ስቴዲስ ኦር ኮሪሌሽናል ሪሰርች። ኮሪሌሽን ኢዝ ዘ ሪሰርች ሜቶድ which measures the relationship between two or more variables። ኮሪሌሽን የምንለው አንዱ የጥናት አይነት ሆኖ በሁለት ነገሮች ወይም ሁለትና ከዚያ በላይ ነገሮች መካከል ያለውን አንድነትና ልዩነት ወይም ግንኙነታቸውን የሚያጠና ነው። However, based on results from correlational research, we can't make any assumption of cause and effect. Correlation coefficient can range from -1 to +1. የኮሪሌሽን ኮኤፊሽንቶች -1 0 እና +1 ናቸው። -1 indicates very strong inverse relationship። እነዛ ሁለቱ ነገሮች ያላቸው ሪሌሽንሽፕ የተቃራኒነት ወይም ሁለቱ ነገሮች ያላቸው ሪሌሽንሽፕ ኢንቨርስ መሆኑን የሚያሳይ ነው። ኔጌቲቭ ሪሌሽንሽፕ የምንለው ከሁለቱ ሪሌት ካደረግናቸው ነገሮች አንዱ ሲጨምር አንዱ የሚቀንስ፣ አንዱ ሲቀንስ አንዱ የሚጨምር ከሆነ ኢንቨርስ ሪሌሽንሽፕ አላቸው ማለት ነው። ፖዚቲቭ ሪሌሽንሽፕ የምንለው ደግሞ አንዱ ሲጨምር ሌላውም የሚጨምር ከሆነ ይህ ደግሞ ፖዚቲቭ ሪሌሽንሽፕ ነው። ሶስተኛው ዜሮ ኢንዲኬትስ ኖ ሪሌሽንሽፕ ቢትዊን ቱ ቫሪያብልስ። ዜሮ ደግሞ የሚያሳየው ግንኙነት እንደሌላቸው፣ አንዱ ሲጨምር ሌላው ሊጨምርም ላይጨምርም ይችላል። ምንም አይነት የአንዱ መጨመርና መቀነስ በአንዱ ላይ የሚታየው ለውጥ በሌላኛው ላይ ምንም አይነት ለውጥ ማያስከትል ከሆነ ወይም ግንኙነት ከሌለው በዜሮ እንገልጻለን። እነዚህ ኮሪሌሽን ኮኤፊሽንቶች ናቸው። ሶስተኛው የሪሰርች ሜተድ ኤክስፐሪሜንታል ሪሰርች ሜተድ ነው። ኤክስፐሪሜንት ኢንቮልቭስ manipulation of one or more independent variables and then the measurement of the effect of the treatment on one or more dependent variables። ኤክስፐሪሜንቴሽን የምንለው በኢንዲፔንደንት ቫሪያብል እና ዲፔንደንት ቫሪያብል
የምንላቸው ሁለት አይነት ቫሪያብሎች አሉ። ኢንዲፔንደንት ቫሪያብል የምንላቸው ኤክስፐሪሜንተሩ ሊጨምርና ሊቀንስ የሚችላቸውን ነገሮችን ነው። ሁለተኛው ዲፔንደንት ቫሪያብል የምንላቸው ደግሞ እነዛ ኢንዲፔንደንት ቫሪያብሎች ሲቀያየሩ የሚቀያየር ውጤት ነው። ኤክስፐሪሜንቴሽን የነዚህን ኢንዲፔንደንት ቫሪያብልን መቆጣጠርን እና ዲፔንደንት ቫሪያብልን መለካት ወይም ማየት ሪዛልቱን ማወቅን መመርመርን የሚገልጽ ነው። እሺ experimental research is a research method that allows researchers to study the cause and effect relationship between variables. በኤክስፐሪሜንት ውስጥ ሁለት አይነት ቫሪያብሎች አሉ፣ ኢንዲፔንደንት እና ዲፔንደንት ቫሪያብል አለ። ስለዚህ ኤክስፐሪሜንታል ሪሰርች የምንለው አንዱ የሪሰርች ዘዴ ሆኖ ሪሰርቸሮቹ በእነዚህ በሁለቱ ቫሪያብሎች መካከል ያለውን የመንስኤና የውጤት ግንኙነትን ማጥናት ወይም ጥናት ማድረግን ነው። የመንስኤና ኤክስፐሪሜንታል ሪሰርች አንዱ የሪሰርች አይነት ሆኖ ሪሰርቸሮቹ ወይም ሪሰርች የሚሰሩ ሰዎች በሁለቱ ቫሪያብሎች ላይ በዲፔንደንት እና በኢንዲፔንደንት ቫሪያብል መካከል ያለውን የመንስኤና ውጤት ግንኙነትን ያጠናሉ። ለምሳሌ አንድ አጥኚ ሙዚቃ በጭንቀት ላይ ያለውን ተጽዕኖ ለማጥናት ቢፈልግ እዚህ ቦታ ኢንዲፔንደንት ቫሪያብል የምንለው ሚውዚክን ነው፣ ዲፔንደንት ቫሪያብል የምንለው ደግሞ ስትሬስን ነው። ታይፕስ ኦፍ ግሩፕስ ኢን ኤክስፐሪሜንታል ሪሰርች። በኤክስፐሪሜንታል ሪሰርች ሁለት አይነት ግሩፖች አሉ። አንደኛው ኤክስፐሪሜንታል ግሩፕ ነው። ኤክስፐሪሜንታል ግሩፕ is a group comprising a participants who receive their experimental treatment in an experiment. ኤክስፐሪሜንታል ሪሰርች ላይ ኤክስፐሪሜንታል ግሩፕ የሚባሉት ጥናት የሚሰራባቸው ሆነው ከሌላው ግሩፕ ተለይተው ትሪትሜንቶች የሚሰጣቸው ናቸው። ሁለተኛው ደግሞ ኮንትሮል ግሩፕ ነው። ኮንትሮል ግሩፕ is a group which experiment comprising participants who don't receive the treatment. እነዚህ ደግሞ ትሪትሜንት አይወስዱም፣ ትሪት አይደረጉም፣ ምንም አይነት ትሪትሜንት አይሰጣቸውም። የነሱ ጥቅም ልዩነቱን ለማነጻጸር ነው። ለምሳሌ አንድ ሪሰርቸር ቡና በጥናት ላይ ተጽዕኖ አለው ወይ የሚለውን ለማጥናት ቢፈልግ ምን ያደርጋል? ሁለት ግሩፖችን ይፈጥራል። አንደኛው ግሩፕ ኤክስፐሪሜንታል ግሩፕ ነው። ሁለተኛው ግሩፕ ደግሞ ኮንትሮል ግሩፕ ነው። እነዚህን ሁለት ግሩፖች ካደራጀ በኋላ ለአንዱ ግሩፕ ወይም ለኤክስፐሪሜንታል ግሩፕ ምን ያደርጋል? በየቀኑ ቡና ይሰጣቸዋል። እነሱ ቡና ጠጥተው ያጠናሉ። እነዚህ ደግሞ ኮንትሮል ግሩፕ የምንላቸው ቡና ሳይጠጡ ያጠናሉ። ከዛም ውጤታቸው ይታያል። ውጤታቸው ሲታይ የነዚህ የኮንትሮል ግሩፖች ውጤት የሚጠቅመው ለማነጻጸር ነው። ቡና መጠጣት ተጽዕኖ አለው ወይስ የለም የሚለውን እንድናቅ ይረዳናል ማለት ነው። ስለዚህ ሁለቱ ግሩፖች እነዚህ ናቸው። ሌላው ደግሞ ስቴፕስ ኦፍ ሳይንቲፊክ ሪሰርች፣ የሳይንሳዊ ሪሰርች ስቴፖች። አንደኛው ስቴፕ ዲፋይኒንግ ዘ ፕሮብሌም ነው፣ ችግርን ማወቅ። በአካባቢያችን ላይ ትኩረት የሳበው ነገር ምንድን ነው የሚለውን መርምረን ማወቅ ነው የመጀመሪያው። ሁለተኛው ፎርሙሌቲንግ ሃይፖቴሲስ፣ መላምት ማስቀመጥ ስለዛ ነገር፣ ይህ ነገር እንደዛ ሊሆን ይችላል የምንለውን የራሳችንን መላምት ማስቀመጥ። ሶስተኛው ደግሞ ቴስቲንግ ዘ ሃይፖቴሲስ፣ ያስቀምጥነውን መላምት መመርመር፣ እውነት ይሁን አይሁን የሚለውን መመርመር፣ ኤክስፐሪሜንት መስራት በዛ ነገር ላይ አንድ ሶስተኛው ስቴፕ ነው። አራተኛው ድራውን ኮንክሉዥን፣ ያንን ነገር ከመረመርን ወይም ኤክስፐሪሜንት ከሰራንበት በኋላ ውሳኔ መስጠት ወይም የመጨረሻ ድምዳሜውን ማስቀመጥ። ከዛም አምስተኛው ሪፖርቲንግ ሪዛልት፣ ከዛም በመጨረሻ ውጤቱን
ሪፖርት ማድረግ ወይም መግለጽ ናቸው። ጀነራል ሳይኮሎጂ ቻፕተር 1 ይህን ይመስል ነበረ። ቀጣይ ቻፕተሮችንና ሌሎች ትምህርቶችን በዚሁ ሄድሪን አካዳሚ ቻናላችን ላይ ታገኛላችሁ። ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉን። ቴንክ ዩ